የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። እግዚአብሔር ሉዓላዊ አምላክ ነው። ለምን እንዲያደረግ ለምን እንዲህ ሆነ አይባልም። እኛ ከመፈጠራችን በፊት የነበረ ሰማይ ምድር ከመፈጠሩ በፊት የነበረ ዘላለም የሚኖር የት ጋር መኖር እንደጀመረ የማይታወቅለት የማይመረመር ከዘላለም በፊት የነበረ ከዘላለም በፊት ምን ነበረ ብለህ ወይም ብለሽ ብለን ልንመረምረው የማንችለው ዘላለም የሆነው እግዚአብሔር ሉዓላዊ ነው። እግዚአብሔር ሉዓላዊ ነው እና አንዳንድ ጊዜ በህይወት አንኤክስፔክትድ የሆኑ ነገሮች ይገጥሙናል። በሰው ዓለም ላይ የሰው ልጅ የሚያሳልፍባቸው በርካታ የህይወት መሰናክሎች፣ ተግዳሮቶች አሉ። የተግዳሮቱ አይነት ልዩ ልዩ ቢሆንም ግን እያንዳንዱ ሰው በነፍስ ወከፍ የሚያልፍባቸው ተግዳሮት ይሄ ነው የማይባል አንዳንዱ የሚታይ አንዳንዱ የማይታይ ኤክስተርናል ኢንተርናል የሆኑ የተለያዩ ቻሌንጆችን የሰው ልጅ ያልፋል። አንዳንዱ ስሜቱን ይገልጻል፣ አንዳንዱ ስሜቱን ይደብቃል። ይሁን እንጂ የደበቀውም የገለጸውም የሰው ልጅ በሞላ የተለያዩ የህይወት ተግዳሮቶችን ያልፋል። በዚህ ሁሉ ውስጥ ግን አንድ የምናውቀው የምንረዳው እውነት አለ። እሱ ምንድን ነው? እግዚአብሔር ሉዓላዊ ነው። በምንም ሁኔታ ውስጥ እንለፍ፣ በምንም አይነት ሁኔታ ውስጥ እንሁን፣ አምላካችን እግዚአብሔር ሉዓላዊ ነው። ዛሬ ወደ እናንተ ብቅ ለማለት የቻልኩት ልቤ ላይ አንድ ሀሳብ አለ። ይህ ምንድን ነው? የተመረጠ ትውልድ በሚል ሀሳብ መናገር እፈልጋለሁ። አምናለሁ የተመረጠ ትውልድ በሚለው ሀሳብ ላይ ስለ ትውልድ መመረጥ በዋናነት ስለ ትውልድ መመረጥ ሳይሆን የኔ በጣም ኮንሰርንድ የሆንኩበት ጉዳይ እኔን በጣም ኮንሰርን ያደረገኝ የእግዚአብሔር ምርጫ ነው። የእግዚአብሔር ምርጫ የሚባለው ነገር ባይኖር የተመረጠ ትውልድ የሚል ርዕስ ሰጥተን ትምህርትና ስብከት ልንሰራ ባልቻለን። ምርጫ የእግዚአብሔር ምርጫ የሚባል ነገር ስላለ ከዛ ከእግዚአብሔር ምርጫ የተነሳ ደግሞ እግዚአብሔር የመረጠው የተመረጠው ትውልድ የሚለውን ነገር እንድናስብ ያደርገናል ማለት ነው። መጽሐፍ ቅዱስ የያዘን ዛሬ መነሻ የምናደርገው የኤፌሶን መጽሐፍ ምዕራፍ 1 ቁጥር 4 ላይ ያለውን ክፍል በጌታ በኢየሱስ ስም አነብና ይህን ክፍል መነሻ አድርገን ከዚህ ጋር ደግሞ ሪሌትድ የሆኑ ወይም ሳፖርቲቭ ተመጋጋቢ የሆኑ የመጽሐፍ ቅዱስ ክፍሎችን 1 2 3 4 ክፍሎችን እናይና በዚህ መንፈስ መመረጣችንን የእግዚአብሔር ምርጫ ምን ይመስላል የሚለውን እያሰብን እያሰላሰልን በዚህ መመረጥ ውስጥ የእግዚአብሔርን ፍቅር አንደርስታንድ በማድረግ ሂደት ውስጥ ያለውን ነገር ልባችን በደንብ እንዲያስብ ስለምፈልግ መጽሐፍ ቅዱስ ኤፌሶን ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ደግሜ ያነባለው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። አሁን ሐዋርያው ጳውሎስ በዚህ ክፍል ላይ የሚናገረው ዓለም ሳይፈጠር ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ኢማጂን፣ ዓለም ሳይፈጠር ማለት ሰማይ አልተፈጠረም፣ ምድር አልተፈጠረችም፣ አዋፋት አልተፈጠሩም፣ ወንዝ፣ ተራራው፣ ሸንተረሩ አልተፈጠረም፣ የሰው ልጅ አልተፈጠረም። የሰው ልጅ ባልተፈጠረበት ሁኔታ እግዚአብሔር አስቀድሞ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር ቅዱሳን እንደገና ነውር የሌለን እንደገና በፍቅር እንሆን ዘንድ በክርስቶስ ምን አለን? መረጠ። የሰው ልጅ ከመፈጠሩ በፊት
በእግዚአብሔር ስለመመረጡ ወይም የእግዚአብሔር ምርጫ የእግዚአብሔር የሰውን ልጅ ሲመርጥ የመረጠው የሰው ልጅ ከተፈጠረ በኋላ እንዳልሆነ የሰው ልጅ በእግዚአብሔር መልክና ምሳሌ ከመፈጠሩ በፊት በእግዚአብሔር ፕሪኮንዲሽን በእግዚአብሔር ዘላለማዊ እቅድ ውስጥ የሰው ልጅ ከመፈጠሩ በፊት እግዚአብሔር የሰው ልጅ ያለ ነውር እንዲሆን ቅዱስ እንዲሆን በፍቅር እንዲሆን እንደመረጠው እናያለን። የሚገርማችሁ ምርጫ በክርስቶስ የሚያምኑትን እግዚአብሔር መምረጡ ለሐዋርያው ጳውሎስ አብይ የሆነ አስተምህሮ ቢሆንም ሮሜ መጽሐፍ ምዕራፍ 8 ቁጥር 29 ላይ ይህንን ሐሳብ የሚደግፍ ደግሞ ሌላ የጳውሎስን ሐሳብ እናገኛለን። ሮሜ ምዕራፍ 8 ቁጥር 29 ላይ ሄደን እናነባለን። እንደዚህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል። ኢማጂን ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን ተመልከቱ። በኤፌሶን ምዕራፍ 1 ቁጥር 4 ላይ አስቀድሞ እግዚአብሔር እንደመረጠን ይናገራል። እዚህ ላይ ደግሞ 8:29 ላይ ደግሞ አስቀድሞ ያወቃቸው ይላል። አስቀድሞ ያወቃቸው ይላል። ቀድሞ በእግዚአብሔር መታወቅ የሚባል ነገር አለ። ቀድሞ በእግዚአብሔር መታወቅ፣ በእግዚአብሔር ቀድሞ የተመረጡ ሰዎች በእግዚአብሔር የሚታወቁ ሰዎች ናቸው። በእግዚአብሔር ቀድሞ የሚታወቁ ሰዎች፣ እነዚህ ሰዎች ደግሞ የልጁን መልክ እንዲመስሉ ተወስኗል። የእግዚአብሔርን ምርጫ ተመልከቱ። በክርስቶስ ዓለም ሳይፈጠር ያለ ነውር ቅዱሳን በፍቅር እንሆን ዘንድ መረጠ። ያ ብቻ አይደለም፣ የልጁን መልክ እንድንመስል አስቀድመን ነው በእግዚአብሔር ፕላን ውስጥ በእግዚአብሔር እውቀት ውስጥ የተመረጠ ነው። የልጁን መልክ መምሰል አስቀድሞ እግዚአብሔር የሚያውቀው ነገር ነው። በእግዚአብሔር ዘላለም ፈቃድ ውስጥ ያለ ነገር ነው። በፈቃዱ እውቀት፣ በፈቃዱ ምክር ውስጥ፣ በፈቃዱ እቅድ ውስጥ ያለ እውነት ነው። አሁን ዛሬ እኛ ቤተክርስቲያን ስለሄድን ቤተሰቦቻችን አማኞች ስለሆኑ እኛም ደግሞ ሰው ሁሉ እንደሚያደርገው ወንጌል ተነግሮን ኢየሱስ ጌታ እንደሆነ አዳኝ እንደሆነ ከእርሱ ውጪ ሌላ የመዳኛ መንገድም ሆነ እውነት እንደሌለ አምነን ብቻ ወይም ስላመንን ብቻ የዘላለም ሕይወት የተካፈልን ወደ እግዚአብሔር ፕሮግራም የመጣን ይመስለናል። እውነት ነው። የሰው ልጅ ኢየሱስ ጌታ እንደሆነ በልቡ ካላመነ በአፉ ካልመሰከረ ሊድን አይችልም። ነገር ግን ጳውሎስ አስቀድሞ ያወቃቸውን ይላል። እነማን ናቸው? በእግዚአብሔር አእምሮ ውስጥ ቀድሞ የታወቁት በክርስቶስ ኢየሱስ ዓለም ሳይፈጠር የተመረጡ ሰዎች። እነማን ናቸው የተመረጡት? ያለ ነውር ቅዱሳን የሆኑ ዘንድ በፍቅር የተመረጡ ሰዎች ናቸው። ኢየሱስ ጌታ። የእግዚአብሔር ምርጫ ይገርማል። እግዚአብሔር የመረጣቸው ሰዎች፣ እነዚህ ሰዎች ያለ ነውር በቅድስና ወይም የተለየ ሕይወትና ማንነት ይዞ እንደገና ደግሞ በፍቅር እንዲሆኑ የልጁን መልክ እንዲመስሉ አስቀድሞ በእግዚአብሔር የተመረጡ ሰዎች ናቸው። እግዚአብሔር አስቀድሞ የመረጠው ትውልድ